ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር ሊቀ ስልጣናት አባ ዮሴፍ ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር የሀገረ ስብከታችን ዋና ስራ አስኪያጅ፣ የተከበሩ ይህንን በዓል በማዕከላዊነት ያዘጋጁ የደብረ ኤዶም ገነት ተራራ የየጉባኤያቱ ሁሉና የገዳሙ አበምኔት፣ የተከበሩ በቅድሚያ ግን የሀገረ ስብከታችን የሰበካ ጉባኤ ማደራጃ የበላይ ኃላፊ ክቡር ቀለሞት የጋይላ ቀለሞት አሻግሬ ከይቅርታ ጋር የሀገረ ስብከቱ የየመምሪያው ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ ክቡራን ሊቃውንት ቤተክርስቲያን፣ እንግዲህ ክቡራን ሊቃውንት እንግዶቻችን ከሊቃውንቱ ጀምሮ እስከ ዘማሪያኑ ሁሉ ለአገልግሎት ወደዚች ቅድስት ሀገር የመጣችሁ ሁሉ ሊቃውንት፣ ለበዓሉ ደግሞ ድምጫ የምትሰጡት ሁለመናዋ የሆናችሁት የቤተ ክርስቲያን በስማ ሰው ብልጥ ነው ባይሆን እንጂ ሞት ይርሳኝ ይላል እኮ አይደል? ሞት ግን አይረሳም። እንዴት ያለ ማይረሳ ሰው ረሳው እናንተ። ታላቁ ዶክተር ቆሞስ ሊቁ አባ ጌዲዮን ዶክተር እኒህ ታላቅ ሊቅ እንግዲህ እኔ በማዕከላዊ አዲስ አበባ በነበርኩበት ጊዜ ትምህርታቸውን የጀመሩት በደብረ ሊባኖስ ድጓ ነው የተማሩት። ለመጀመሪያ ከታላቁ ታዋቂ መምህር የኔታ መኮንን ከተባሉት ድጓ ነው የተመረቁ መጀመሪያ ደብረ ሊባኖስ። ከዛ ይዘው እስካሁን ድረስ ምንም ሳያቋርጡ ዶክተሪት ሆነዋል። እስቲ አመስግኑ እግዚአብሔር ነው። እናታቸውን በሰይጣን እንዲህ ነው መልካም ነገር ማስረሳት ይወድል እና ከይቅርታ ጋር ነው እንግዲህ አብረን ነው የምንኖረው። የተለማመድን ነን። በየመድረኩ እንገናኛለንና ለዶክተር መግቢያ ያህል ትንሽ የተወሰነች ደቂቃ ነው እንጂ እኔ በየጊዜው አብረን ስላለን ነውና ስለተጋበዝኩ ብፁዕ አባታችንንም ክቡር ስራ አስኪያጅንም አመሰግናለሁ። እና እንግዲህ የእስራኤል ንጉሥ የተወለደው የእስራኤል ንጉሥ ወዴት አለ በሚል ይሆናል። ይህ ቃል በማቴዎስ ወንጌል ምዕራፍ 2 ላይ የምናገኘው ቃል ነው። ይህን ቃል የጠየቁ ሰብአ ሰገል ጠበብት ጥበበኞች አባታቸው ዠረደሽት የተባለ መንፈሳዊ ፈላስፋ በምንጭ ላይ ሆኖ ይመራመር የነበረ ፈላስፋ ሲባል መንፈሳዊነት እንጂ ይሄ ፍልስፍና ከስጋዊ ፍልስፍና ጋር አይገናኝም። ይሄ ሰማያዊ የሆነ እንግዲህ እነ ሶቅራጥስ የሚባሉ ሌሎችም እግዚአብሔር የገለጠላቸው ፈላስፋ የሚባሉ መንፈሳዊዎች እነ ቅዱስ ቄርሎስ ሁሉ እነዚህ መንፈሳውያን ፈላስፎች ይባላሉ። ፍልስፍናው ግን በነገረ መለኮት ላይ መራቀቅ የስጋዊን ነገር ቅድም መምህራችን መምህር ፍስሐ ሲያስተምሩ በምስጢረ ስጋዌ ጀመር አድርገው ነአምን ክልኤተ ልደታተ እነሆ ሁለት ልደትን እናምናለን ብለው ቅድመ ዓለም ከአብ ያለ እናት መወለዱንና ድህረ ዓለም ደግሞ ከእመቤታችን ያለ አባት መወለዱን አንስተዋል። እና ርቃቂያቸው ፍልስፍናቸው በዚህ በመንፈሳዊ ነው እንጂ ስጋዊ ፍልስፍና ይህን ጸጋ ማግኘት አይችልም፣ አያገኘውም። ይሄ የሚገለጥ ከሰው ለተለዩ ከበዓት ለተከተቱ ቆማቸውን ለዋሉ ላደሩ ጥሬ በልተው ለሚኖሩ ለረቀቁ ቅዱሳን ሊቃውንት ብቻ ነው ማለት ነው። እና
ይሄ ፈላስፋ በውሃ ምንጭ ላይ ሆኖ ፍልስፍናውን ሲመለከት ድንግል ወላዲተ አምላክ እመቤታችን በኮከብ ሰሌዳ ላይ ተስላ ይላል። ይህን ቃል ያነሳውበት ምክንያት ዛሬ እንግዲህ ጽጌያችንን አጠናቀን ጥቅምት 30 ላይ የመጨረሻው ተፈጸመ ማሕሌተ ጽጌ። የጽጌው በአበባ የተመሰለው ክርስቶስ፣ በበትር የተመሰለችው እመቤታችን እናትና ልጁ ሲመሰገኑበት እሱ በባህሪው እሷ የጸጋ ምስጋና እየደረሳት እስካሁን ስናመሰግነው የነበረው የተጠናቀቀው በዚህ ነበረ። ስለዚህ የእሷ መሰደድ ምክንያት ይሄ ስለነበረ ነው። እመቤታችን መሰደድ የጀመረችው ከዚህ ተነስታ ነው ማለት ነው። እና እነዚህ ሰዎች ክርስቶስ ከተወለደ በኋላ በሁለተኛው ዓመት አባታቸው ዠረደሽት አንድ ያመለከታቸው ምልክት ነበረ። እነሆ ኮከብ እንግዲህ ከውሃ ላይ ሆኖ ፍልስፍናውን መንፈሳዊ ፍልስፍናውን ሲመለከት ድንግል እመቤታችን በኮከቡ ሰሌዳ ወይም በኮከቡ ብራናነት ላይ እሷ ተስላ ልጇን ደግሞ ፍቁር ወልዳ ኢየሱስ ክርስቶስን አቅፋ አይቷታል ማለት ነው። በዚህ ሰዓት እሱ እንዲህ ያለ ኮከብ በሚወጣበት ጊዜ ሰማያዊ ንጉሥ እግዚአብሔር ይወለዳልና ሄዳችሁ ወርቅ፣ ከርቤ፣ ዕጣን ገብሩለት። የሰማይና የምድር ንጉሥ ነው። ዓለምን ለማዳን የመጣ ነው። የእኛን ሥጋ ለመልበስ ከወደቅንበት ለማንሳት ወደ ጥንት ክብራችን ለመመለስ የመጣ ምድራዊ ሳይሆን ሰማያዊ ንጉሥ ስለሆነ ይሄ ኮከብ ሲወጣ ተከትላችሁ ሂዳችሁ እሱ በመራችሁ መንገድ ሄዳችሁ ወርቅ፣ ከርቤ፣ ዕጣን እንድትገብሩ ብሎ ነግሯቸው ስለነበረ በዚህ ኮከብ የኮከብ ጊዜው ደረሰና ወጣ። አባታቸው እንደነገራቸው እነሱም ያ የእመቤታችን ከነልጇ የተሳለችበት የሰሌዳ ያለበት ያ ኮከብ ወጣ። በዚህ ሰዓት አባታችን የነገረን ነገር ደረሰ ብለው ይህን እየተከተሉ መጥተው ኢየሩሳሌም ደርሰዋል። መጥተው ምን አሉ? አይቴሃሎ ንጉሠ እስራኤል ዘተወልደ ንጉሠ እስራኤል፣ የእስራኤል ንጉሥ የተወለደው ወዴት ነው ብለው ጠየቁ ይላል። በዚህ ሰዓት በአገሪቱ በገሊላ የነበረው ሄሮድስ ንጉሥ ነበረ። ጠቅላዩ የነበረው ቄሳር ነበረ። ጲላጦስም በሮም እንግዲህ የክልል መንግስታት የነበሩ እነ ጲላጦስ እነ ሄሮድስ ናቸው። በተለይ ሄሮድስ በገሊላ ቦታ ነበረ። መጥተው ኢየሩሳሌምን አጨናነቋት። እነዚህ ነገስታት ብዙ ናቸው የመጡት። መጡ። የት ነው የእስራኤሉ ንጉሥ የተወለደው ብለው ጠየቁት። በዚህ ሰዓት እሱ ትዝ አላለውም፣ አያውቅም ነበረ። ደግሞ ንጉሥ ተወለደ አለ። ንጉሥማ ከተወለደ ንጉሥን ሳይገል መች ይነግሣል አለ። እች ናት አይደለ? አዎ፣ ዓለም የሚያፋጀው ስልጣን ነው። ምዕመናን፣ ንጉሥማ ከሆነ ንጉሥ ሆኖ ንጉሥን ሳይገል አይነግሥም። ስለዚህ የኔን መንግስት የሚፈልግ ይሆናል ብሎ ሄሮድስ ሰበሰባቸው። መጀመሪያ ካህናቱን ሰበሰበ። የኢየሩሳሌምን የኦሪቱ ሊቃውንት ሁሉ ሰበሰባቸው። አዎ፣ እነሱን ደግሞ ቦታ ድንኳን አዘጋጅቶ በዚህ ቦታ ላይ ረፉ ሲለ ጊዜው አላቸው። እነሱን ቦታ ሰጥቶ ካስቀመጠ በኋላ ካህናቱን ሊቃውንቱን ምሁራነ ኦሪቱን ሁሉ ሰብስቦ በአይቴ የተወለደ ክርስቶስ የሚወለደው በየት ነው ብለው ጠየቁት። ክርስቶስማ የሚወለደው በቤተልሔም ነው አሉት። ምን ትንቢት ነበረ? ትንቢት ነበረ። ከደቂቅ ነቢያት አንዱ የሆነው ሚክያስ በቤተልሔም እንደሚወለድ
እንደሚወለድ ተናግሮ ነበር። ሚክያስ 5:5 ላይ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትንቲአቲም ነገሥተ ይሁዳ፣ አንቺ የይሁዳ ክፍል የይሁዳ ዕፃ ቤተልሔም ሆይ የአሕዛብ ነገሥታት ከነበሩባቸው ሀገሮች አንቺ ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም የሚል ትንቢት ነበረ አሉት። እስመ እምኔኪ ወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል። ለጊዜው እስራኤል ዘሥጋ በብሉይ ኪዳን የነበሩት እስራኤላውያንን በሥጋ የሚገዛቸው ንጉሥ ዘሩባቤል ባንቺ ይወለዳል የሚል ነው ለጊዜው። ፍጻሜው ግን ወአንቲኒ ቤተልሔም ቤተ ኅብስት፣ የኅብስቱ መገኛ አንቺ ቤተ ኅብስት፣ ወአምጽኡ ሊሄሞሙ ይላል ኅብስቶሙ፣ ኅብስታቸውን አመጡ ተብሎ የተነገረው ልየም የተባለው በእሷ ስም ስለተሰየመ አንቺ ቤተ ኅብስት ተባለች እመቤታችን። ስለዚህ ቤተ ኅብስት የተባለችው ኅብስቱ ጌታ የሚገኝባት ድንግል ማርያም እመቤታችን ናትና ይህ ትንቢት ነበረ አሉት። በዚህ ሰዓት እሱ በሲስተም በመላ ለመውሰድ እንዳይዋጋቸው አግባ መልስ ብለው ሊገጥሙት ነው ይላል ትርጓሜ። ምን ማለት ነው? በጣም የሰራዊት ብዛት ስላላቸው የእሱ ኃይልና የሰራዊቱ ኃይል የእነሱን ኃይል መቋቋም ስለማይችል ሲስተምን መጠቀም ፈለገ ይላል። እምከመ በሉ ሂዱ፣ በሰላም ሂዱ አላቸው። እምከመ ረከብክምዎ ግብኡ ሀቤየ ከመ እምጻእ አነሂ ወእስግድ ሎቱ። በሉ በሰላም ሂዱና ወርቃችሁን፣ ዕጣናችሁን፣ ከርቤያችሁን